በተወዳጁ የእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ላይ ከሚከናወኑ ተጠባቂ 10 ጨዋታዎች መካከል በተለይ በሀገር ቤት እልፍ ደጋፊዎችን ማስከተል የቻሉት ማንቸስተር ዩናይትድ ከአርሰናል በኤምሬትስ ስቴዲየም የሚያደርጉት ጨዋታ ከወዲሁ የበርካታ የእግር ኳሱን ቤተሰብ ቀልብ ስቧል። ይህ ጨዋታ የሊጉ መሪ ክለብ የበለጠ መሪነቱን የሚያጠናክርበት፣ ማንቸስተር ዩናይትድ ከተቻለ ወደ ሻምፒዮናነት ፉክክር የሚመጣበት፣ ካልሆነም ደግሞ በቀጣይ የውድድር ዓመት የአውሮፓ ተሳትፎውን ስፍራ ይዞ ለማጠናቀቅ ከባድ ፍልም ያደርጋሉ ተብሎ ይጠበቃል። እንግዲህ ቡድኑን በጊዜያዊነት አሰልጣኝነት የተረከበው ማይክል ካሪክ የመጀመሪያውን ጨዋታ በድል ጀምሯል። 198ኛውን የማንቹሪያን ደርቢን በማሸነፍ ነው ማንቸስተር ሲቲን በድል የጀመረው። ይሄኛው ተከታታይ ጠንካራ ጨዋታ እንዲጠበቅ አድርጎታል ተብሎ እየተዘገበ ነው የሚገኘው። እንግዲህ ከማንቸስተር ሲቲ ጋር በነበረው ጨዋታ ብዙ ተስፋ ሰጪ ነገሮችን ተመልክተናል። ካሪክ ይህንን ማስቀጠል ይችላል ወይስ በአጋጣሚ ያገኘው ውጤት ነው የሚለው ሁለተኛ ጨዋታው ላይ የሊጉን መሪ ክለብ አርሰናልን በሚገጥምበት እንቅስቃሴ ተጠባቂ ሆኗል ማለት ነውና በመጀመሪያው ሲዝን ግንኙነታቸው እንደምናስታውሰው አርሰናል ኦልድ ትራፎርድ ስቴዲየም ላይ 1-0 በሆነ ውጤት አሸንፎ ተመልሷልና ዩናይትድን ደግሞ በልዩ ሁኔታ ተመልክተነዋል ሳምንት ዕለት። ይህንን ገድል ቀያይ ሰይጣናቱ ይደግማሉ የሚለው ነገር ግን አሁን እየተጠበቀ ነው የሚገኘው ማለት ነው። እሁድ ምሽት 1 ሰዓት ከ30 ላይ በኤምሬትስ ስቴዲየም የሚከናወን ነው የሚሆነው።